ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የጌታ መንፈስ በኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ወንጌል ውበት ያለው በቅባት ኃይል ስትናገር ነው። በትምህርታቸው ሰዎችን ቁጭ ብድግ የሚያደርጉ ሰዎች አሉ። ትምህርታቸው ግን በኃይል የታጀበ አይደለም። ኢየሱስ በሚሰብክበት ሰዓት አጋንንት ይጮህ ነበር። በመንፈስ ቅዱስ ኃይል የታጀበ ስብከት ከሰበከ በኋላ ሄዶ ተቀመጠ። ሰብኮ ሲቀመጥ ከጫፍ እስከ ጫፍ የአይሁድ ምኩራብ ተነቃነቀ። እንደዚህ ጥምም ላሉ ሰዎች የኢየሱስ ንግግር ሄዶ ስፓይናል ኮርዳቸው ነው ምነካው። ስብከቱን ከጨረሰ በኋላ ሄዶ ተቀመጠ። ሲመጣ ቀለል ብሎ ነው የመጣው ኢየሱስ። ሲገባም ቀለል ብሎ ነው የሚገባው። ሲወጣ ግን ቀለል ብሎ አይወጣም። በፍርድ ቤት ወንጀለኛ ተብሎ እንዲሞት ውሳኔ ያላገኘውን ሰው ለመግደል ወደ ጉድጓድ መውሰድ በቅናት ማበድ ነው። በቅናት ስለተቃጠሉ እየገፈታተሩ ከከተማ ጫፍ ወዳለው ጉድጓድ ወሰዱት። የድሮ እትም ሲናገር ቁጣ ሞላባቸው ይላል። አዲሱ መደበኛ ትርጉም ሲናገር ደግሞ በቁጣ ገነፈሉ።